Caffeinated podcast. Wake your mind. Sip that thought. Let it grind. Caffeinated podcast. Pour it in. Press play. Caffeinated podcast. New brew every day. አቦል የሆኑ ዜናዎችን በዴልቲ ተዘጋጅቶ በካፌኔትድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። Caffeinated podcast. በዚህ ሳምንት ኢትዮጵያ የኢትዮፔይ አይፒኤስ የለቀቀች ሲሆን ይህም የአገር አቀፍ የሆነ የክፍያ መንገድ ነው። ይህም የተዘጋጀው በኢትስዊች እና በብሔራዊ ባንክ አጋርነት ሲሆን ይህም ከባንክ ወደ ባንክ፣ ከዋሌት ወደ ዋሌት የኪዋር ኮድ ክፍያዎችን፣ በስልክ ቁጥር የሚካሄዱ የገንዘብ እንቅስቃሴዎችን እንዲሁም የጅምላ ገንዘብ ዝውውሮችን በፍጥነት እንደሚያካሂድ አሳውቀዋል። Caffeinated podcast. በዚህ ሳምንት የኢትዮጵያ ፊንቴክ ድርጅት ከሆኑት ውስጥ አንዱ ክፍያ ወደ 4.2 ቢሊዮን ብር የሚጠጋ የዲጂታል ብድር ለ50 ሺህ የትንሽ መሬት ይዞታ ላላቸው ገበሬዎች ሰጥቷል። ይህም በነፍስ ወከፍ እስከ 84 ሺህ ብር እንደሚደርሳቸው አሳውቀዋል። ይህም ገበሬዎቹ ለዘር፣ ለማዳበሪያ እና ለእርሻ ቁሶች መግዣ ይሆናቸዋል ተብሎ ይጠበቃል። Caffeinated podcast. በአገር አቀፍ ደረጃ የተደረገው የፕላስቲክ እገዳ ተፈጻሚ መሆን መጀመሩን አስመልክቶ ከ200 በላይ አምራች ድርጅቶች እንዲሁም በሺዎች የሚቆጠሩ ተቀጣሪዎች አደጋ ላይ እንደጣለ አሳውቀዋል። ባለስልጣኑም የፕላስቲክ የሆኑ የእቃ መያዣዎችን ወደ ሀገር እንዳይገቡ ከልክለዋል። አምራቾችም ከፕላስቲክ ወደ ጨርቅ፣ ወረቀት እንዲሁም ሌሎች የሚበሰብሱ አማራጮች እንዲያመርቱ አሳስቧል። ይህም ብክለትን፣ የጎርፍ አደጋን እንዲሁም የፕላስቲክ ቆሻሻዎችን እንደሚቀንስ ይጠበቃል። Caffeinated podcast. በዚህ ሳምንት በአዲስ አበባ ውስጥ የአፍሪካ ኤአይ ውይይት እየተካሄደ ነው። የተዘጋጀውም በኦፕን ኤአይ፣ ኤሌክስ ኢትዮጵያ እና የአፍሪካን ፊንቴክ ሰሚት ነው። የተሳተፉትም የድርጅት መስራቾች፣ አስተማሪዎች፣ ኢንቨስተሮች እና በማህደሩ ላይ ያሉ መሪዎችን ነው። የአፍሪካ ህብረት ሳምንት እንደመሆኑም የተሰጥኦ መለየት፣ ልማትን እንዲሁም የተለያዩ የስራ እድሎችን ከአፍሪካ ኤአይ እንቅስቃሴ ጋር በተገናኘ እንዲቃኙ አድርጓል። የዝግጅቱ ተሳታፊዎች ለመገናኘት እንዲሁም የሀሳብ መቀያየሮች እንዲኖሩ እድል እንደከፈተ ተናግረዋል። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከኛ ዜና ይዘን እንገናኛለን። እስከ ሳምንት ቸረን ሰንብት። Caffeinated. Caffeinated. Caffeinated podcast. We're wide awake.